ሰላም ጤና ይስጥልኝ ውድ የኢትዮ ሆቴል ፖድካስት ተከታታዮች እንደምን አላችሁ? ዛሬም ስለ ሆቴል ማወቅ ይጠቅማችኋል ያልነውን አንድ ርዕሰ ጉዳይ አንስተን እንነጋገራለን። ከፕሮግራማችን ጋር አብራችሁ ቆዩ። በሁሉም የዓለማችን ክፍሎች የሚገኙ ሆቴሎች በርካታ እንግዶችን እንደሚያስተናግዱ ይታወቃል። ታዲያ ሁሉም እንግዶች በሆቴሉ አገልግሎት ደስተኛ ላይሆኑ ይችላሉ። ስለዚህ ሆቴሎች እንግዶች ቅሬታ በሚያቀርቡ ሰዓት ምን ማድረግ እንዳለባቸው ለሰራተኞቻቸው ስልጠና ይሰጣሉ። እነዚህ ስልጠናዎች የሚጠቅሙት ቅሬታ የሚያቀርቡ እንግዶች ከቅሬታቸው ባሻገር ተደስተው ወይም ደግሞ የሆቴሉን አገልግሎት ከዛ በኋላ አግኝተው ደስተኛ ሆነው እንዲሄዱ ማስቻል ነው። ስለዚህ እነዚህ የቅሬታ አፈታት ዘዴዎችን ዛሬ አብረን የምናየው ይሆናል። አንዱ በሆቴል የአገልግሎት ዘርፍ ላይ አስቸጋሪ የሆነው የሰዎችን ወይም የእንግዶችን ባህሪዎች መረዳትና ማወቅ ነው። የሆቴል ባለሙያዎች እነዚህን ባህሪያት ቀድሞ ጠንቅቆ ማወቅና ለእነሱም ዝግጁ መሆን ያስፈልጋል። ስለዚህ እነዚህ ቅሬታ የሚያቀርቡ እንግዶች በሚያጋጥሙ ሰዓት ያለመደንገጥ ወዲያው ምላሽ በመስጠት እንግዶች ደስተኛ ሆነው ቅሬታቸውን ተስተካክሎላቸው እንዲሄዱ ማስቻል የሆቴል ባለሙያዎች ዋነኛ ኃላፊነት ነው። ስለ እንግዶች ቅሬታ ከማውራታችን በፊት ምን አይነት እንግዶች ወደ ሆቴል ሊመጡ ይችላሉ የሚለውን እናንሳ። እንግዲህ የሆቴል እንግዶች በማንኛውም ቦታ ላይ አገልግሎት እንደሚያገኙ እንግዶች ተመሳሳይ ባህሪ ይኖራቸዋል። ነገር ግን ከፍተኛ ዋጋ የሚጠይቁ ወይም ውድ የሚባሉ ሆቴሎች ላይ የሚገቡ እንግዶች ከዋጋው አንጻር ቅሬታቸው ከፍተኛ ሊሆን ይችላል። ምክንያቱም የከፈሉት የገንዘብ ተመን እጅግ ከፍተኛ በመሆኑና የከፈሉበትን ምክንያት ለአጭር ጊዜ ቆይታ በመሆኑ እንግዶች በአጭር ጊዜ ውስጥ ሁሉንም የሆቴሉን አገልግሎት ያለመረበሽ በቀጥታ ማግኘት ይፈልጋሉ። በዚህ አጋጣሚ ሆቴሉ በማወቅም ይሁን ባለማወቅ እንግዶች ጋር የሚያደርሰው አገልግሎት ሊስተጓጎል ይችላል። እንዲሁም ደግሞ እንግዶች ከጠበቁት በታች የሆነ አገልግሎት ካስተናገዱ ቅሬታ ሊያቀርቡ ይችላሉ። ስለዚህ የተለያዩ እንግዶች ወደ ሆቴል እንደሚመጡ በቅድሚያ ማወቅ ያስፈልጋል። ከነዚህ እንግዶች መሃል አግሬሲቭ ሆነው ወይም ደግሞ ቁጡ ሆነው ቅሬታቸውን የሚያቀርቡ እንግዶች ሊያጋጥሙ ይችላሉ። እንዲሁም ደግሞ ኮንስትራክቲቭ የሆኑ አስተያየቶችን በመስጠት ሆቴሉ ጉዳዩን እንዲያስተካክል የሚናገሩ ሊኖሩ ይችላሉ። ከሁሉም በላይ ደግሞ በጣም ለሆቴል ፈተና የሆነው አስቸጋሪ የሆነው ቅሬታቸውን ሳያናገሩ ከሆቴሉ በመውጣት በድጋሚ የማይመለሱ እንግዶችም ሊኖሩ ይችላሉ። ስለዚህ የእነዚህን እንግዶች ባህሪያት ጠንቅቆ በማወቅ ለተለያዩ እንግዶች የተለያየ የመፍትሄ ሀሳብ ማምጣትና ጉዳዩን መፍታት ከሆቴል ባለሙያዎች ይጠበቃል ማለት ነው። እንግዶች በሆቴል በሚኖራቸው ቆይታ በርካታ ቅሬታ ሊያቀርቡባቸው ከሚችሏቸው ቦታዎች ግንባር ቀደሞቹ የምግብና መጠጥ አገልግሎትና የመኝታ ክፍሎች ናቸው። በእነዚህ መኝታ ክፍሎች ውስጥ መጥፎ የሆነ ጠረን እንዲሁም ደረጃቸውን ያልጠበቁ ቁሳቁሶች፣ ንጹህ ያልሆኑ መገልገያ እቃዎች፣ አንሶላን፣ ብርድ ልብስን፣ ትራስን ጨምሮ እንዲሁም ያልተሟሉ ነገሮች ካሉ እንግዶች በቀላሉ ቅሬታ ሊያቀርቡ ይችላሉ። እንዲሁም በምግብና መጠጥ አካባቢ ላይ ደረጃቸውን ያልጠበቁ ምግቦች፣ በምግብ ውስጥ ባዕድ ነገሮችን ማግኘት እንግዶችን በቀላሉ ወደ ቅሬታ እንዲያመሩ ሊያደርጋቸው ይችላል። ታዲያ በእነዚህ ቦታዎች የሚሰሩ የሆቴል ሰራተኞች ለእነዚህ ነገሮች ቅድሚያ ሰጥተው መስራት ይጠበቅባቸዋል። እንግዲህ ሆቴሎች እነዚህ ነገሮች ከመፈጠራቸው በፊት እንግዶች ጋር ከመድረሱ በፊት እነዚህ ነገሮች ማስተካከል ይጠበቅባቸዋል። ነገር ግን ካላስተካከሉና እንግዳው ጋር ከደረሰ ደግሞ እነዚህ ነገሮች መልሶ እንግዳው እንዲደሰት ማድረግ ደግሞ ግዴታ ይኖርባቸዋል። ስለዚህ በእነዚህ እንግዶች ቅሬታ ሲያቀርቡ ምን አይነት መንገዶችን መከተል አለብን፣ እንዴት ነው የእንግዶችን ቅሬታስ መቀበል ያለብን የሚለውን በጋራ እንመልከት። የመጀመሪያው አዳማጭ መሆን ነው። እንግዶች በጣም ተናደው ወይም ደግሞ ተከፍተው በሚያወሩበት ሰዓት ያለ ማቋረጥ እነሱን ያለ መረበሽ በጥሞና ማዳመጥ ይጠበቅብናል። ምንም እንኳን እንግዶች የሚነግሩን ነገር ወይ የምናውቀው ወይም ደግሞ በሆቴል ውስጥ ያልተፈጠረ ነገር እንኳን ቢሆን የሚሉትን እስከሚጨርሱ ድረስ በጥሞና መስማት የመጀመሪያው የሆቴል ባለሙያ ኃላፊነት ነው። ሁለተኛ የሰውነት እንቅስቃሴያችንም እንግዶችን እንዳይረብሽ ሆኖ መገኘት ይኖርበታል። ይህም ማለት እንግዶችን
ባማከለ መልኩ የእጅ እንቅስቃሴያችንን፣ የአይን የፊት ገጽታችንን እንዲሁም አቋቋማችንን በማስተካከል እንግዶችን በጥሞና እያዳመጠን መሆኑን ለነሱ ማሳየት ይጠበቅብናል። ሌላው ለተፈጠረው ሁኔታ እንግዶችን በይፋ ይቅርታ መጠየቅ ነው። ይህ ሲባል የተፈጠረበትን ምክንያት ወይም ደግሞ የሆቴሉን ሚስጥራዊ መረጃዎች ለእንግዶች አሳልፎ መስጠት ሳይሆን ኃላፊነት ወስዶ ይቅርታ ጠይቆ ጉዳዩ እንደሚስተካከልና በአጭሩ ልባት እንደሚሰጠው ለእንግዶች ማሳወቅ ያስፈልጋል። ሌላው እንደ ሆቴል ባለሙያ ለእንግዶች ከጠየቁት ጥያቄ አንጻር ተመጣጣኝ የሆነ የመፍትሄ ሀሳብ ወይም ደግሞ ማድረግ የሚጠበቅብንን ነገር ማስረዳትና ሰጀስት ማድረግ ነው። ይህም በምናደርግ ሰዓት የሆቴሉን ፖሊሲ በማይጎዳ መልኩ እንግዶች ለደረሰባቸው መጉላላት ወይም ደግሞ ላቀረቡት ቅሬታ ተመጣጣኝ የሆነ የመፍትሄ ሀሳብ በማቅረብ እንግዶች እንዲደሰቱና ቅሬታቸውም እንዲፈታ የማድረግ ሂደትን ይጠይቃል። እንግዶች የሚጠይቁን ጥያቄ ከአቅማችን በላይ የሆነና ከኛ በላይ ያሉ ኃላፊዎችን ኢንቮልቭ የሚያደርግ ከሆነ እንግዶች አረፍ እንዲሉ ወይም ደግሞ በማረፊያ ቦታዎች እንዲቆዩ በማድረግ ምላሹን ይዘው እንደሚመጡ በማሳወቅ መሄድ እና ምላሹን ደግሞ ይዞ ለእንግዶቹ ማቅረብ ያስፈልጋል። ብዙውን ጊዜ የሆቴል ሰራተኞች የእንግዶችን ቅሬታ በሚፈቱበት ሰዓት ሌሎች የስራ ክፍሎችን በመጥቀስ የነሱ ጥፋት እንደሆነ ለማስረዳት የሚሞክሩ ይኖራሉ። ነገር ግን ይሄ እንግዳውን ይባስ ከማናደድ እና ቅሬታውን ደግሞ ከማባባስ ባለፈ ሌላ ጥቅም አይኖረውም። ምክንያቱም እንግዳው በየትኛውም የስራ ክፍል ውስጥ ቢስተናገድ ሆቴሉን ብሎ ስለመጣ ሆቴሉ እንዳጠፋ ነው የሚቆጥረው። ስለዚህ በጋራ ኃላፊነት ወስደው ሰራተኞች ይሄ ነገር እንዲፈታ ርብርብ ማድረግ ይጠበቅባቸዋል ማለት ነው። ከፕሮግራሙ ጥሩ መረጃ እንዳገኛችሁበት ተስፋ እናደርጋለን። በፕሮግራሙ ላይ ያላችሁን ሀሳብ አስተያየት በኮመንት ስር ልታደርሱን ትችላላችሁ። ኢትዮ ሆቴል ፖድካስት የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ የሆኑ ዘንድ እንጋብዛለን። በቀጣይ ፕሮግራም እስከምንገናኝ ሰላም ቆዩ።